እናቴ በፖሊስ እንደምትፈልግ አወቀች። ያው አተ ኦ ዮ የተመታ አይዲያ ጋይስ ኖ ሌትስ ጎ ጨማመርንበት። ከዛም ቡም ቪዲዮ ተሰርቶ ዩ ጋይስ ኤዲት አድርጎ ምናምን እስማ ዮ ይችላል ሰበር ዜና የፖሊስ መመሪያ ለህዝብ ያስተላለፈው አስቸኳይ ማስጠንቀቂያ አለን። ይህ ግለሰብ በቅርብ ጊዜ የማዘሯ ሪያክሽን እስከሌለ ነው የጓጉት ጋይስ ፈጸመው የመኪና ስፖኪዮ ወንጀል ተጠርጥሮ የነበረ ሲሆን ፖሊስ ባደረገው ከፍተኛ ፍለጋ አሁንም አልተያዘም። ግለሰቡን አይቶ ወይም ያለበትን ቦታ የሚያውቅ ማንኛውም ሰው በጥንቃቄ ወደ ቅርብ የፖሊስ ጣቢያ በመሄድ ወይም በሚከተለው የነፃ የስልክ መስመር በመደወል ለፖሊስ እንዲያሳውቅ በአክብሮት እንጠይቃለን። ግለሰቡ ባልተጠበቀ ይችላል እስቲ ሪያክሽን እንያ አለ ልብስ ልቀይር ብዬ ነው የገባሁት። እስቲ የምትለውን ሪያክሽን አብረን ሌትስ ጎ ኢቢኤስ ቲቪ ነው። ቀይረው ያው እዛ ጋር ጨርቃ ግብሱ እዛ ጋር እኮ አለ። ተመዳ ቢቀይረው ያስለክችዋል። ሌትስ ጎ ዮ ማዘሯ ገና ካሁኑ አቴንሽን ሰጣለች። ሌትስ ጎ ዮ ይህ ግለሰብ በቅርብ ጊዜ በተፈጸመው የመኪና ስፖኪዮ ወንጀል ተጠርጥሮ የነበረ ሲሆን ፖሊስ ባደረገው ከፍተኛ ፍለጋ አሁንም አልተያዘም። ግለሰቡን አይቶ ወይም ያለበትን ቦታ የሚያውቅ አንተም ብሎ ልጅ ሰው በጥንቃቄ ወደ ቅርብ የፖሊስ ጣቢያ በመሄድ ወይም በሚከተለው ኧረ ማዘሯ ታዝንለታለች ጋይስ ምንድን ነው? ለፖሊስ እንዲያሳውቅ በአክብሮት እንጠይቃለን። ኮንፊውዝ ሆናል። ወንጀሉን ሲፈጸም የሚያሳየው የሲሲቲቪ ካሜራ ምስሉን ለፖሊስ በደረሰው ማስረጃ ውስጥ ተካቷል። በዚህም ወንጀል በርካታ የመኪና የጎን መስታወቶችን በከፍተኛ ፍጥነትና በስርዓት መስረቁ
ዮ ሻንጣን ይዘህ ውጣ። ፍራንክ ነው።